ቢዝነስ ኮፊ ቶክ ምን ያህል ሸጥክ ሳይሆን በምን ያህል ሸጥክ ነው ትክክለኛው ጥያቄ። ምን ማለት ነው? 10,000 ዩኒት 20,000 ዩኒት 100,000 ዩኒት ሸጥክ ማለት ድርጅት በጣም አሪፍ እየሰራ ነው የሚገርም ትርፍ አለህ ማለት አይደለም። ሜቢ በጣም ሊያዋጡ የሚችሉ እንትተ ምንም አይነት ትርፍ የሌላቸውን እየሰራ ሊሆን ይችላል። ሞስት ፕሮባብሊ ደግሞ የምርም ኪሳራ ውስጥ ልትገባ ትችላለህ። ብዙ ድርጅቶች አጋጥሞኝ ስለሚያውቁ ይሄ ሁሉ እየሸጥን ለምንድን ነው ስቴትመንቱ ኪሳራ የሚያሳየው ይላሉ። ይሄ ካሽ ፍሎ ማኔጅመንታችንን ሁሌ ክላሳችንን እንድትገቡ ሪኮመንድ ማድረግበት በግልጽ በቁጥር አሳያችኋለሁ እንዴት ትርፍ ብላችሁ የያዛችሁት ነገር ጭራሽ ኪሳራ እንደሚያመጣ። ስለዚህ ብዙ ጊዜ ካሽ ፍሎአችሁን የሚያደማባችሁ ማን ነው? ኳንቲቲ ነው። እነዚህን ሶስት ነገሮች ያዙ። ፕራይስ፣ ኳንቲቲ፣ ፕራይስ፣ ኳሊቲ እና ታይም። እነዚህ ሶስቱ ሁሌ ምን ሊሆኑ አይችሉም? አንድ ቦታ ላይ ሊጣጣሙ አይችሉም። ስለዚህ ምን አይደለም ማለት ነው ምን ያህል ሸጥኩኝ ሳይሆን በምን ያህል ሸጥኩኝ። ማርጅን ሁሌ ማተር ያደርጋል። መልካም ይስራቅ።